Hello everyone, welcome to my YouTube channel. And today I'm going to focus on grade 6, the Harari People Regional States Educational Bureau, primary, secondary, grade 6 living examination. ዛሬ የስድስተኛ ክፍል እስከ ሐሙስ የተጨሩት ፈተና የእንግሊዘኛ ነው የምናየው። ተማሪዎች ውድ ተማሪዎቼ በጠይቃቸው መሰረት ዛሬ እሰራላችኋለሁ 40ውን ጥያቄና በትዕግስት እንድትከታተሉ ይፈልጋል። Okay, the first one is the part one is the part one is a grammar part. Is the grammar part. Direction one for question one up to 12. Choose the answer that best complete sentence. የሚከተለውን የተሰጣቸውን አረፍተ ነገሮች በተሟላ ሁኔታ ግለጽ ነው የሚለው okay now the first one he dash do physical exercise he dash do physical exercise. Okay, he dash do physical exercise. The first one, don't forget what tense around here. This is a simple present tense. What simple present tense means? A present tense is regularly or habitual action, everyday action. The action do every day, always, usually, sometimes የምንለው ሁልጊዜ የምናደርገው ነገር ምን ይባላል? ሲምፕል ፕሬዘንት ቴንስ ነው። ይሄን ቴንስ ካየን በኋላ እዚህ ጋር የሰጠችውን ሳብጀክት ተመልከቱ። ሂ ነው። ሂ ከማን ጋር ትሄዳለች? ሂ ዳዝ፣ አይ ዳዝ፣ ኖ ሂ ዳሽ፣ ሂ ዳዝ፣ ሺ ዳዝ፣ ኢት ዳዝ፣ ሂ ዳዝ፣ ሺ ዳዝ፣ ኢት ዳዝ። ወንድዬ ዳዝ። ይሄ በሲምፕል ከሂ ጋር ዳዝ ነው የሚሄዱ። የመጀመሪያው ጥያቄ ሂ ዶንት አይሆንም፣ ሂ ኢዝንት አይሆንም። ይሄኛው ደግሞ ፓስት ነው። ዶንት ፎርጌት ዳስተር ሂ ዳዝንት ዱ ፊዚካል ኤክሰርሳይዝ። ስለዚህ ከሂ ጋር ዳዝ የሚለው the answer is C ነው። Now the second one is again she dash visited her mother. Now again is simple present tense. ይሄኛውም simple present tense ነው። ስለዚህ ሲምፕል ፕሬዘንት ቴንስ ሁልጊዜ ምን አለው? ሳብጀክት አለው፣ ቨርብ አለው፣ ኦብጀክት አለው። ስለዚህ ተመልከቱ ምርጫዎቻችን ሳምታይምስ፣ የስተርዴይ፣ ላስት የር፣ ኤመዜጎ። ሶስቱ ቢ ሲ ዲ ፓስት ነው፣ ፓስት ቴንስ ነው። ዋ ፓስት ቴንስ ሚንስ ኮምፕሊት አክሽን፣ ድርጊቱ የተካሄደ። ይሄ ግን ሺ ሳምታይምስ ቪዚት ሄር ማዘር። ይሄ ኮምፕሊትሊ መልሶ ምንድነው? ዘ አንሰር ኢዝ ኤ። ናው ኩዌሽን ነምበር 3 again question number 3. This one is again they dash their teacher many questions. Now here the first choose is asks. No, they asks ጋር አይሄድም። ask ቢሆን ኖሮ ጥሩ ነው። ቢ asking okay. ሲ has asking አይባልም ከዘይ ጋር ወይ had ወይ have ነው የሚሆነው። ስለዚህ they asked ነው they asked that is the past tense. What simple present tense mean? With simple past means completed action. The action that completed. የተጠናቀቀ ድርጊት ያለፈ ስለሆነ verb to be የምንመርጠው the answer is D. Okay, question number 4. Look, question number 4. My father is very old. Look, my father is very old, but he dash walk quickly. Now, student, this one is two sentences. My father is very old, but this is contrary idea. The idea is opposite. But he dash work. What does it mean? This one, it can is the first one is can is ability. ችሎታን ይገልጻል። አንደኛው ካን። በሌላ ደግሞ ለምሳሌ ፐርሚሽን ማለትም ይችላል። ካን አይ ከሚን ማለትም ይችላል። ግን እዚህ ላይ ኤቢሊቲ ስለሚገልጽ መልሶ my father is very old, but he can walk quickly. The answer is A ነው። because ለምሳሌ I can speak 4 language ማለት ይችላል። ካንን ችሎታ ስለሚገልጽ መልሱ ምንም አያጠራጥርም። The answer is A. Question number 5. Question number 5. Look, we dash to the village. አሁን ምርጫዎች እንደ we is impossible ከዊ ከፕሉራል ጋር is አይሄድም። ይሄኛው እንደ ኤ ነው ተስተካክሎላቸዋል። ይሄኛው ደግሞ ቢ በሉ ተብላቸዋል። ሲ የሚለው እዚህ ጋር ደግሞ ዊ ወዝ አይባልም። ኢዝ ፕሉራል፣ ይሄ ሲንጉላር ነው። ሉክ ሲ ደግሞ ዊ ዌር ድራይቪንግ፣ ያ ዲ ደግሞ ዲ። አሁን ምንድን ነው ይሄ ምን ይባላል? ፓስ ፕሮግረሲቭ ወይም ደግሞ ፓስ ኮንቲኒስ ዘ ዲስክሪፕሽን ዛት አክሽን ዛት ሃፕኒንግ ስፔስ ታይም። ለምሳሌ የሆነ ነገር ሄዶ
ቆሟል። ስለዚህ ይሄ ፓስት ኮንቲኒየስ ማለት ምን ያስፈልገዋል? ሳብጀክት አለው ከዚህ ጋር ዊ ከዛ ዌር ፕላ አይንጂ። ስለዚህ ይሄ አይ ወዝ ለምሳሌ ስቴዲንግ አት 8 ፒኤም ካልኩኝ ላስት ናይት ማለት ፓስት ኮንቲኒየስ እያጠናው ነበረ። ስለዚህ ይሄም እንደዛ ነው። ዘ አንሰር ኢዝ ሲ የሚለው ነው። ይሄኛው የመጀመሪያ የኛ ሲ ሲሆን ይሄኛው ነው። ኦኬ ነምበር 5 ነምበር 6 ነምበር 6 ያ ነምበር 6 ጀስት ዌት እዛ ኩዌሽን ነምበር 5 ላይ ደግምላቸዋል። ሌላ ምሳሌ እነዚህ ጋር ለምሳሌ አይ ወዝ አይ ዊ ዌር ዘይ ዌር ማለትም እንችላለን። ኩዌሽን ነምበር 6 ኦኬ ኩዌሽን ነምበር 6 ኦኬ ጀስት ዌት ኩዌሽን ነምበር 6 ያ ኦኬ ኩዌሽን ነምበር 6 እሺ እዛው ላይ ልመለስላችሁና ትንሽ ያስተካክለ። እንግዲህ ፓስት ኮንቲኒየስ ማለት ለምሳሌ ሺ ዋዝ ኩኪንግ ዌን አይ ዋዝ ሪዲንግ። ፓስት ኮንቲኒየስ ሁለት አይነት ሴንቴንስ ይመጣል። አንዱም በፓስት ኮንቲኒየስ ሌላኛው በፓስት ኮንቲኒየስ ይመጣል። ለምሳሌ ተመልከቱ አንድ ኤግዛምፕል ፓስት ኮንቲኒየስ የምላቸው ሺ ዋዝ ኩኪንግ ዋይል አይ ዋዝ ሪዲንግ። እሷ ምግብ እየሰራች በነበረበት ሰዓት እኔ አነብ ነበር። ሁለት በፓስትም ፓስት ኮንቲኒየስ ይመጣል። በፓስት ኮንቲኒየስ ሁለት ነገርም ይመጣል። ኦኬ ናጌን ናው ዲስ ፓስት ኮንቲኒየስ ማለት ድርጊቱ ተካሂዶ ያለቀ ነገር ነው። እዛው ላይ ግን እንደሚቀጥልም ነገር ያሳያል። ይሄን ነገር ያዙ። ናው ኩዌሽን ነምበር 6 ኩዌሽን ነምበር 6 ኦኬ ኩዌሽን ነምበር 6 question number 6 Ahmed dash a jacket tomorrow. Now this is question number 6 is future tense. A future tense. What future tense means? A sentence talk about sometime in the future. Simple future ማለት ወደፊት የሚደረግ ያልተደረገ ድርጊት ነው። ያልተደረገ ድርጊት ነው እና ወደፊት የሚደረግ ነገር ፊውቸር ቴንስ ላይ ዊል አለ፣ አንዳንዴ ሻል አለ፣ ሳብጀክት አለ፣ ኦክሲለሪ ቨርብ። ለምሳሌ ተመልከቱ ኩዌሽን ነምበር 6 ላይ አህመድ ዳሽ a jacket tomorrow። ስለዚህ ዊል እና ቨርቧን ያስፈልገናል እዚህ ላይ ኩዌሽን ነበር አህመድ ሉክ ዚስ አህመድ ዳሽ ጃኬት ቱሞሮ። እቺ ቱሞሮ ፊውቸር ያሳያል ወደፊትን። ከፊውቸር ጋር ሲሄድ ቨርቧንን እንመርጣለን። አህመድ ባይንግ ናው። ቢ አህመድ ዊል ባይ። ሲ ዘ አንሰር ኢዝ አህመድ ዊል ባይ ኤ ጃኬት ቱሞሮ። አሁን አልገዛም፣ እንደሚገዛ ግን እርግጠኛ ይናገራል። ስለዚህ መልሱ የት ነው ልጆች? ዘ አንሰር ኢዝ ቢ ነው የሚለው። ኩዌሽን ነምበር 7 Question number 7. Question number 7. She usually eats breakfast. That is what is simple present ነው። እንግዲህ she usually ምግብ መብላቷን ሁልጊዜ ያመልከት her mother ከቤተሰቦቹ ጋር but now አሁን ግን አለች but now she dash her friend። አሁን ደግሞ ሁለት ሌላ ኮንቲኒየስ ላይ ያመጣብን ነው። ስለዚህ ሲምፕል ፓስት ማለት ኤቭሪዴይ አክሽን ነው፣ የሚደጋገም ነገር ሁልጊዜ ነው። አሁን እዚህ ጋር ናው ሲመጣ ፕሬዘንት ኮንቲኒየስ ነው። ፕሬዘንት ኮንቲኒየስ ማለት አሁን እየተደረገ ያለ ድርጊት ነው። ስለዚህ በትናው እቺ ትመራቸዋለች። ሺ ዳሽ ሄር ፍሬንድስ ዘ አንሰር ኢዝ ዋዝ ኢቲንግ ናው ቢ አይሆንም። ሺ ኢዝ ኢቲንግ አሁን ከነሱ ጋር ትበላ ማለት አሁን ግን ሺ ኢዝ ኢቲንግ ሄር ፍሬንድስ ከጓደኞች ጋር ምትበላ አሁን እየበላች ነው። አሁን ናው ፕሬዘንት ኮንቲኒየስ ስለሆነ መልሱ ዲ ነው። ናው አጌን ኢዝ ኩዌሽን ነምበር 7 ኩዌሽን ነምበር 8 ሺ ዳሽ ዘን ማይ ፍሬንድስ ዲስ ኮምፓራቲቭ ዲግሪ comparative is compare two things. For example, Ahmed is taller than ወንድዬ ሰላም is shorter than ሰለሞን። that is compare እቺ ዛን ሁለት ነገሮች ስለምታወዳደር ስለዚህ ኮምፓራቲቭ ላይ የፖዚቲቭ ጉድ ነው፣ ኮምፓራቲቭ ቤተር ነው፣ ሱፐርላቲቭ ቤስት ነው። that is be better better የሚለው ይሆናል። መልሱ better ነው። ኦኬ number 8 trees by the farmer. Don't forget that this is active voice and passive voice. ምን ማለት ነው አክቲቭ? አክቲቭ ማለት የመጀመሪያ ላይ ሳብጀክት አለው፣ ቨርብ አለው፣ ኦብጀክት አለው። አክቲቭ ላይ ሲመጣ ወደ ፓሲቭ ስንቀይረ ደግሞ ኦኬ ኦብጀክት ቨርብ ሳብጀክት። ስለዚህ እዚህ ጋር ኦልሬዲ ተቀይሯል። ፓሲቭ መሆኑ በምታውቃላቸው ባይ ፋርመር ይላል። ስለዚህ ትሪስ ዳሽ ኢዝ ፕላንትድ። ለምን መሰላችሁ? ትሪስ ነው የሚለው እዚህ ጋር። ትሪስ ከሆነ ኢዝ አይገባም። እዚህ ጋር ኤና ቢን ትጥሉና ሲና ዲ ትመጣላችሁ። ሲና ዲ ለማወዳደር መጀመሪያ ይሄ ቴንሱን በሲምፕል ፕሬዘንት ጊዜ የተሰጠ ስለሆነ ትሪስ አር ባይ ፋርመርስ ዛፎቹ በማድቀም በገበሬው፣ ስለዚህ ገበሬዎች ይተከላል የሚለው ነው። ዳንሰር ኢዝ ሲ። ነምበር 9 ነምበር 10 ያ ነምበር 10 የስ ነምበር 10
Number 10, when arrive home ተመልከቱ simple past when arrive home ልክ ቤት እንደደረስ when arrive home and past መሆኑ ምንድነው completed action ሆናል እዚህ ጋር and my children dash አሁን ሌላኛው ደግሞ ቴንስ እንጠብቃለን ምን አይነት ቴንስ በፓስት ፐርፌክት ቴንስ የሚመጣ ፓስት ፐርፌክት ቴንስ ማለት had plus v3 ነው then the answer is ይኸው መልሱ እዚህ ጋር ተቀምጧል the children had already slept because እዚህ ጋር had አለ እዚህ ጋር verb 3 ይቀይራል ይሄኛው ህብ ይማየንም ይሄ ነው ስለዚህ ሁለት ቴንሶች ይመጣሉ one is simple past the other is past continuous ይሆናል past continuous በሚለው እንይዛለን okay number 11 very good if this one is conditional clause now the forecast student conditional clause are zero condition if clause and main clause if clause is simple present main clause is simple present facts ነው zero condition truth ነው conditional to ደግሞ if clause simple present main clause will plus shall plus verb 1 ሊሆን የሚችል ለምሳሌ if you study hard you will pass the exam ካጠና ታልፋለህ አሁን ደግሞ እዚህ ጋር የመጣው ተመልከቱ በኮንዲሽናል ዋን ነው if he dash hard አለ ሜን ክሎዙ ዊል አመጣ ዊል ፕላስ ጌታ መጣ the answer is እዚህ ጋር if he ስላለ ሰርፐርሰንስ ብሎ ስለ መልሱ if he tries the answer is C ነው እንጂ ይሄ አይደለም the answer is C okay number 12 look this one is again conditional to don't forget conditional to form is if clause simple past simple past verb to be regular verb irregular verb if clause main clause ደግሞ would should could verb 1 ይሄ ደግሞ ኢማጂነሪ ላይን ነው ኢማጂነሪ ላይን ማለት ደግሞ ልጅ የሚጻረር ነገር ነው ተጻራኒ ነገር ምን ይባላል ይሄ ምን ይባላል ኮንዲሽን unrealistic improbable condition የሚጻረር ለምሳሌ እኔ if I were a policeman I catch the police I catch the thief ፖሊስ በሆን ኖሮ ሌባውን ይዛለሁ ስለዚህ ይሄ improbable የሚጻረር ነው ለምሳሌ if I were a bird I would fly the sky ወፍ በሆን ኖሮ በር ነበር I am not a bird I'm not that means ይሄም ስለዚህ if ክሎዙ ላይ አስክት የምትለዋ ሲምፕል ፓስት ሰጥቷል ሜን ክሎዙን ስፈልግ would እና verb እንፈልጋለን the answer is B ይሆናል ማለት ነው very good B okay question number yeah question number 13 yeah it's good yeah question number 13 yes the passage part yeah this is a passage part question number 3 yeah passage yeah good look the student very good follow me now yeah my family yeah good my family at home ተመልከቱ ፓሴጅ በደንብ አንብላችኋል my family lives in a small house it's simple but pretty don't forget that this now it has a large garden ተመልከቱ የኔ ቤተሰቦች በትንሽ ቤት ውስጥ ነው የሚኖሩት it's a simple በሆነ መንገድ but pretty አሁን እዚህ ጋር ደግሞ pretty የሚለው እመጣላችኋል pretty means beauty ማለት ነው pretty means family ማለት ደግሞ a member of your family who are currently house መኖራቸውን ያሳያል it like to work hard it work a garden give water and to plant my sister hates to work in the garden እንግዲህ እህቴ ደግሞ ስራ አትወድም ማለት እዛ ጋርደን መሄድ አትፈልግም she prefers የእሷ ምርጫ reads morning afternoon at night በጣም ማንበብ ነው ልጅቷ የመጀመሪያው ፓራግራፍ ላይ ይሰጥ the second paragraph ላይ I give all vegetables to mother and father and they አሁን they የሚያመለክተው ወደዚህ ነው የምታመለክተው ወደ father እና mother ነው they like to cook in our small kitchen መስራታቸው my mother is very good cook እናቴ በጣም ጥሩ ትሰራለች and she prepare nice food ምርጥ የሚጣፍጥ ምግብ ትሰራለች for all my family ለቤተሰቦቻችን I eat my vegetables vegetable በላለሁ but my sister eats only a few እህቴ ግን ጥቂት ነው የምትበላው እያለ ነው so my family always eats breakfast በላሉ and dinner together ነው ይበሉት አብረው we talk ያወራሉ then my sister washes dish እንግዲህ ደግሞ የሱት ደግሞ ምንድነው የምሰራው ሳህኖችን እቃዎችን ታጥባለች then at night ማታ my father likes to listen to music አባትየው በጣም ይወዳል ሙዚቃ my mother works on the computer ሰራል I watch TV እኔ ደግሞ ቲቪ ያለው my sister reads different books
የተለያዩ መጽሐፍቶችን ታነባለህ። ሱን ጎ ቱ ቤድ በዛ እንተኛለን። ማይ ፓረንትስ ጎ ቱ ቤድ ሌት በመጨረሻ ላይ ነው እነሱ ምት ማይ ሲስተር ኤንድ አይ ጎ ቱ ቤድ ኤርሊ አይ አም ሬዲ ቱ ጎ ቱ ስሊፕ በት ማይ ሲስተር ወንት ቱ ስሊፕ ሬዲ ያ ጉድ ማይ ፋዘር ወርክስ ኢን ፋክተሪ አባቴ የሚሰራው ፋብሪካ ውስጥ ነው which is found near the city ቅርብ ባለው ላይ my mother is teacher የኔ እናት ቲቸር ነች and ፕራይመሪ ስኩል ታስተምራለች ቦዝ ሁለቱም ማለት ነው ወርክ ሃርድ ብሪንግ መኒ ለማምጣት ገንዘብ ቤተሰቦችን ለማዳት ይታገላሉ he will live life happy ቤተሰቦቻቸው የተሟላ ነው good now the question is student very simple look my family lives in a house እዚሁ ጋር ልላችሁ my family lives የሚለው መልሱ ይኸው አሁን ተማሪዎች የተሸወዱት እዚህ ጋር ቢግ ስሞል አይደለም እዚሁ ጋር ልላችሁ ስሞል ኤንድ ቢዩቲ ላይ እዚህ ጋር ያለው ሰው ያለው ምንድን ነው ፕሪቲ ብሎ ነው ፕሪቲ ማለት ቢቲ ማለት ነው ዛንሰሪት ሲ ኦኬ ሲ ኦኬ ስንትና ሰው ቤተሰቦቻቸው the family has that member ስንት ቤተሰቦች ናቸው አባት አለ እናት አለ እህት አለ that is answer is 4 the answer is 4 okay now question number 15 hurry up question number 15 yes now student eats እቺ ኢት ፓራግራፍ ዋን ላይ ኢት ፓራግራፍ ላይ ዋይ የመጀመሪያ ፓራግራፍ ትወጡና ኢት የምታመለክተው ፓራግራፉ ላይ ኢት እቺ የምታመለክተው አንድ ላይ ወደዛ ስትሄዱ ምኑን ነው ኢትን የምታመለክተው ኢት ፓራግራፍ ዋን ላይ ስትሄዱ ላይን ዋን ላይ ሃውስን ነው የምታመለክተው ቤቱን ነው የምታመለክተው that is ቤቱን ነው የምታመለክተው ኢት እሱን ነው ኦኬ ፓራግራፍ 2 ዘይ ፓራግራፍ ላይንስ ደግሞ የሚያመለክተው ዘይ የሚለው ወደ ኋላ ተመልሳችሁ ማዘር እና ፋዘር ያ ቤተሰቦችን ለማለት ነው ማዘር እና ፋዘርን ያመለክታል ማለት ነው ዘይ ጉድ ቆይ አንድ ኮምፒውተር ላይ ችግር ስለሆነ ነው አሳያችኋለሁ እቺ ነች ቆይ እዚህቺ የምታመለክተው እዚህ ጋር ወደ ኋላ ሄዳችሁ ልጆች እዚህቺ ጋር ሃውስዋን ነው ይሄ ደግሞ ስታመለክቱ እዚህ ጋር ትመጣላችሁ አካዲስ ዋዳንሰሪዝ ማዘር ፋዘር ኦኬ again his sister says ለምንድን ነው እህቴ ወርክስ የምጠላው የምታጣበት ምክንያት እዛ መሄድ ስለማለት the answer is his sisters hates work in the garden because she likes read too በቃ ስለምታነብ ነው አንሰሩ ምንድን ነው the answer is C very good now number 18 how does his sister help the family ምንድን ነው ልጅቷ የምትረዳ የነበረው እዛ ላይ ያየ ነው ይኸው እዛ እንትኑ ላይ ተመልሳችሁ ስትሄዱ ምንድን ነው የምታደርገው ልጅቷ ይኸው እዚህ ዋን ፓራግራፍ 2 ላይ ምንድን ነው የምታደርገው my sister is washes dish the answer is B very good now 19 number 19 yeah እዚህ ላይ B ነው number 19 the main idea of the passage ምንድን ነው የአይዲያ ዋና ሀሳቡ ምንድን ነው የሚያወራው ስለ ፋሚሊ ነው ስለ ስኩል ነው ስለ ማህበረሰብ ዘታም that is family በቃ the answer is A good we learn from the passage ከፓሴጁ ምን ተማርን ምንድን ነው የምንረዳው how people do make themselves happy ያ እሺ ስለዚህ ነው በቃ how people do እንዴት ሰርተው እንዴት ደስተኛ እንደሚሆኑ ያሳያል very good now the next one is a grammar parts yeah hurry up question now the forget substitution ይላል for question 21 up to 23 choose correctly answer has similar meaning ተመሳሳይ ሚኒንጋቸውን ተማሪዎች ተመሳሳይ ሚኒንጋቸውን ነው የምትሰጡት ተመሳሳይ ሚኒንጋቸውን ተመልከቱ ለምሳሌ his car is precious ምን ማለት ነው ራሱ አሁን precious ምንድነው ልጆች precious ማለት very valuable or important or precious ማለት ምንድነው very expensive ውድ ማለት ነው now the answer is A ይሄ ነው okay allows consume a lot of meat what does it mean this consume ማለት ነው to eat or drink something መብላት መጠጣት ነው the answer is consume ማለት eat the answer is C very good C now this is question number 23 Harare is a city you know Harare is a city a peace love and tolerance አሁን እቺ ተማሪዎች ብዙ የተሸወዱባቸው tolerance ምንድን ነው አሁን ሪጀክት የሚለው መዝጋት አይሆንም ኮንፊ አይሆንም ስለዚህ ቶለራንስ ምን ማለት ነው ቶለራንስ means ability to accept respect ማለት ነው መከባበርን ሀረር መከባበር ያሳያል መልሱ
መልሱ ሲ ሳይሆን መልሱ ዲ ነው። 23ኛው መልሱ ዲ ነው። መልሱ ምንድነው? ዲ ነው። ቬሪ ጉድ መልሱ ዲ ነው። ናው question direction for question 24 up 27 choose the correctly word that complete sentence ይሄም እንደ ተመሳሳይ ሚኒንግ ወደ complete sentence አሟሉ ነው የሚለው። ልብ አድርጉ ልጆች ተመልከቱ። she is dash to me but all family knows her አሁን እዚህ ጋር ምንድን ነው የሚያሳየው? እሷ እንትን ትላለች ነው የሚለው but all family knows ያውቃታል ይላል። ኦልድ ነች ሽማግሌ ማለት ነው። ትልቅ ሰው ማለት ነው። ስትሬንጅ እንግዳ ነው። ሃርድ አንጋር ዛንሰሊስ ስለዚህ ምንድን ነው የሚሆነው? ስትሬንጅ እንግዳ የሚለው መልስ ያሳየናል። ኦኬ ኔክስት 25 ያ ፋርመርስ ዜር ላንድ ቢፎር ዘር ኢዝ ሲዝን ምን አሁን እዚህ ጋር ነው ልጆች መረዳት ያለባቸው። ገበሬዎች ምንድን ነው ከእህል ከማግኘታቸው በፊት ምንድን ነው የሚያደርጉት? ይዘራሉ። እንግዳ ጠንካራ ፕሎ ማለት ማረስ ያርሳሉ የሚለው መልሱ ዲ ነው። ኦኬ ነምበር 26 here many schools their students አሁን እቺ ጋር ጨዋታ ተማሪ የተሸወደው አንዳንድ ትምህርት ቤት ተማሪዎች አያውቁትም። ምግብና አብዛኛው ያለበት ተማሪዎች ላይ ያውቁታል። here many school ይላል። የመንግስት ገቨርንመንታል ስኩል ላይ አለ ምግብና ስለ ምግብና ያወራል። ተማሪዎች ግን አንዳንዱ መሮጥ ይላሉ መሄድ ይላል። ግን ስለዚህ ትንሽ ተሸውደዋል። እነሱ ኮንሴፕቱ አልገባቸውም እና ነበር። ስለዚህ here many schools feed their students ይመግባሉ። ምግብና ስላለ ያ ምግብ ይበላሉ። ለምሳሌ ሩዝ ይበላሉ፣ ፓስታ ይበላሉ። እንደዛ ማለት ነው። ኦኬ ናው 27 he is studying to dash to grade 7 አሁን ለማለፍ ሲታልፉ ምንድን ነው የሚባለው? ፕሮሞት ነው፣ ቴክ ነው፣ ሪሲቭ ጌት ፕሮሞት ቱ ፓስ ካርዳይዘር ሲያልፍ ፕሮሞት ይባላታል፣ ይመታለታል። ያልፋል ፕሮሞት ማለት ነው። ኦኬ again now sentence compression for question 22 sentence that is similar meaning the original sentence ከኦሪጂናል ሴንቴንሱ ከሰጣችሁ በኋላ ሲሚላር ሚኒንግ ነው። አሁን የመጀመሪያው ጥያቄ እችን ጥያቄን ብዙ ተማሪዎች ተበልተውታል። የኔ ተማሪ ጎበዝ አግኝተዋል። he has cut his finger አሁን እዚህ ጋር ቴንሱ ምንድነው? present perfect tense ነው። present perfect tense means started the past continuous present ድርጊቱ ተካሂዶ እየቀጠለ ለምሳሌ አቤኔዘር has lived in Harar 13 years ስቲል ሊቪንግ ኢን ሃረር ማለት ነው። አቤኔዘር አሁንም ድሮ ይኖር ነበር፣ አሁንም ይኖራል። ስለዚህ እንደዛ ነው። ይሄኛው ምንድነው? he has cut finger ይላል። አሁን ኦልሬዲ ተቆርጣለች። ምን እየሆነ ነው? አሁንም ህመሙ አለ። his finger is still bleeding you know አሁንም እየለማ ነው፣ ህመም አለ ማለት ነው። the answer is B okay the answer is B. Now again is part 3 speaking part no that is for question 29 up to 33 it is the following dialogue carefully and choose the best answer completion dialogue ማለት ንግግር ነው። ቀላል ነው። ለምሳሌ ሰላምና ጫላ ናቸው። ሰላም ዲ nice to meet you ስላገኘው ደስ ብለ ምንድን ነው የሚለው ያኛውስ? I am grateful no she is beautiful no nice to meet you too እኔም እንዳንተው ማለት ነው። nice to meet you too the answer is C. The answer is C. Okay, number 29. Okay, number 30. Salasa. Okay, Salasa. Okay, Salasa. If to, could you tell me the way to Ras Hotel? Yeah. ምንድነው ይሄ? ራስ ሆቴል ታሳይን ይችላልሽ? ምንድነው የምትመልስላት? በቃ መልሱ እዛ ኤ ላይ ተቀምጦላችኋል። go straight and turn to the right ሌላ ነው። go straight turn to the left ማለት ይችላላችሁ። ይሄ ስለ ዳይሬክሽን how to know the direction ሲጠየቅ ያለ ጥያቄ ነው። okay now again 31 yeah 31 Adam what does your English teacher look like? የእንግሊዘኛ አስተማሪ ምን ይመስላል? ምንድነው ይመስለው ይላል። ያ he wrote she is nice ጥሩ ናቸው። she is very active okay see I like my English teacher. Now, she is tall and beautiful. እሷ ቆንጆና በጣም ረጅም ነች እያለ ነው። Okay, very good. Now 32. Hello, እሺ ኢክራም I'm very tired አለች ኢክራም። today በጣም tired ሆኛለሁ አለች። What shall I do? ምንድን ነው የሚሻለኝ? Eden, where are you going? No. How are you? No, you should go to and take a rest. ወደ ቤት ሄደሽ ማረፍ አለብሽ። Good, very good.
Number 33 Abera school is our school is the best in town እንግዲህ ምርጥ ነው ሱፐርላቲቭ ዲግሪ ነው ከትምህርት ቤታችን ካሉት ከተማ ውስጥ ካሉትን ቤስት ነው ስላ በላይ ምን አለ ኖ አይ አግሪ ኖ ኖ ኖ ኖ ኖ አይ አግሪ ብሎ አግሪ አይልም that is it is for sure yes the answer is here b c ደግሞ yes I disagree no the answer is 33 b b that is for sure yeah very good. Okay, okay, okay. Now jump toward a punctuation mark. This is very important. Capitalization. That's very important. 33 up to 30. Choose the correct center punctuation. Full stop ሊሆን ይችላል፣ ኮማ ሊሆን ይችላል። በጣም ተመልከቱ። አሁን ስም በካፒታል ሌተር ነው የሚጻፈው። ግርማ ኢስ ራይቲንግ ሌተር። ለምን መሰላችሁ ችግሩ እዚህ ጋር? ምን መሰላችሁ? 34 ያ 34 ላይ ተመልከቱ። ግርማ ኢስ ራይቲንግ ፉል ስቶፕ የለም። ፉል ስቶፕ የለም። እዚህ ጋር ተመልከቱ። ፉል ስቶፕ የለም። ኤክስ ግርማ ኢዝ ኩዌሽን ማርክ አይደረግም። ግርማ ኢዝ ኖ ኖ ዘ አንሰር ኢዝ ዲ ግርማ ኢዝ ራይቲንግ ሌተር ፉል ስቶፕ አለ። መልሱ ዲ ነው። ቬሪ ጉድ። ነምበር 35 ኢዝ ረጋሳ ኢዝ ዮር ፍሬንድ ኩዌሽን ጠየቀ። ኢዝ ረጋሳ ዮር ፍሬንድ ጓደኛ ነው ረጋሳ? እስቲ እናያለን። ሌላ ቢን ተመልከቱ። ፉል ስቶፕ የለው። ሲን ደግሞ ኮማን ያለው። ይሄ ደግሞ ኩዌሽን ማርክ ዘ አንሰር ኢዝ ኤ ኤ 36 ሃው ቤሪፉል ገርል ሺ ኢዝ ዋ ለምሳሌ የሆነ ሰው ስታጋል ዋይ እንዴት የምታምር ልጅ ነች እንዴት ቆንጆ ነች ለማለት እኮ ነው። ሃው ቤሪፉል ገርል ሺ ኢዝ ሃው ቤሪፉል ገርል ሺ ኢዝ ብሎ ሲያጋል ቢ ነው በቃ ታንፈርስ ቢ ኦኬ ናው 37 the jump word jump የተዘበራረቀ ወርዶች ናቸው 37 choose the correct rearrangement ተዘበራረቋል ሴንቴንሱን ኮምፕሊት ማድረግ ነው is ኢትዮጵያ country big ይው ቀጥታ ተመልከቱ ይሄ ላይ ያልመጣ ዲን ተመልከቱ ኢትዮጵያ is a big country ኢትዮጵያ is a big country the answer is D ኢትዮጵያ is a big country ኢትዮጵያ ትልቅ ሀገር ነች የሚለው ዲ ነው ምንም አትጠራጠሩ ኦኬ child he is your ይሄም ደግሞ ጥያቄ እንዴት ነው የምትጠይቁት is he your child ይሄ ልጅ አንተ ነው is he your child the answer is C very good now again are almost good ቦንቱ ስሞች በስሞል ሌተር አይጻፉም በቀጥታ ስትሄዱ ተመልከቱት ቢ ላይ ማታረጉት አር የሚል ገብቷል ቢ ላይ አር የሚል ገብቷል ሲ ላይ full stop የለም ዲ ላይ አይሆን the answer is almost and ቦንቱ are good friend the answer is A question number 40 የመጨረሻው sister I and two have together the answer is I have 2 sisters and 3 sisters now the answer is B now student I thank you very much this is a great 6 examination that very simple some students are very good I hope ሁላችሁም ተማሪዎች እንደምታልፉ ዘንድሮ አውቃለሁ የስድስተኛ ክፍል ነው ተማሪዎች የምችለውን ያህል እንግዲህ ሰርች የላችኋለሁ I thank you very much ይህን ቪዲዮ በደንብ ተከታተሉት አንብቡ ለሌሎችም ሼር አድርጉ እንገናኛለን ሰብስክራይብ አድርጉ ቴሌግራም ነምበር አስቀምጥላችኋለሁ ለመጀመሪያ ጊዜ ቁጥሬን ሰጣችኋለሁ 0975654410 ደግማለሁ 0975654410 በዚህ ደውላችሁ መጠየቅ ትችላላችሁ አመሰግናለሁ ያ WD ስማርት ቻናል WD ትሉና ስማርት እንግሊሽ WD ስማርት እንግሊሽ ነኝ አመሰግናለሁ have a nice day bye